ኢትዮጵያዊ የሚባለው ማን ነው? ኢትዮጵያዊ ማን ነው? ብዙ ሰው ኢትዮጵያዊ ይላል። ብዙ ኢትዮጵያዊ እምቢ ብሏል። ይሄን ህገ መንግስት ማን ነው ኢትዮጵያዊ? እዚህ ከተማ ውስጥ ብቻ የሚንጫጫ ነው እንደ ኢትዮጵያዊ ማለት ተሰምቷል? ገጠር ውስጥ ያለው ኢትዮጵያዊ ታይቷል? ለመሆኑ ኢትዮጵያዊ ማን ነው? ኢትዮጵያዊ ሚዲያ የያዘው ብቻ ነው እንዴ? ኢትዮጵያዊ ተሰሚነት ያለው ብቻ ነው እንዴ? ፌስቡክ ላይ ብቻ ወጥቶ የሚጽፍ ብቻ ነው እንዴ ኢትዮጵያዊ? ያልተሰማ እኮ ድምፁ ያልተሰማ ህዝብ ነው ኢትዮጵያዊ በአብዛኛው። ቮካል የሆነው እዚህ አካባቢ ያለው ጩኸት የሚችለው ትምህርት የተማረው ይሄ ብቻ አይደለም ኢትዮጵያዊ። ከተማ ውስጥ ያለው ብቻ አይደለም ኢትዮጵያዊ። እሱን ሰምተን ብዙ ኢትዮጵያዊ የምንል ከሆነ ስህተት ውስጥ እንወድቃለን። የብዙ ፖለቲከኞች ስህተትም ይሄ ነው። በአካባቢያቸው ያለውን ጫጫታ ይሰሙና ኢትዮጵያዊ ይላሉ። ኢትዮጵያዊ ይሄ ብቻ አይደለም። ኢትዮጵያዊ የትም በኢትዮጵያ ክልል ውስጥ የሚኖር በገጠር በከተማም ያለ ህዝብ ነው ኢትዮጵያዊ። ያንን አሴስ አድርገን ከሆነ የምንናገረው በጣም መልካም ነው፣ ግን አይመስለኝም። በአካባቢያችን ያለውን ቮካል የሆነውን ብቻ ነው ለሚዲያ ቀረቤታ ያለውን እውቀት ያለውን ችሎታ ያለውን ድምጽ ያለውን በጥሩ አማርኛ ወይም እንግሊዝኛ የሚናገረውን ነው ኢትዮጵያዊ የምንለው ይመስለኛል። ያ ስህተት ላይ እንዳይጥለን ሰጋለሁ። አሁን በሽግግሩ ውስጥ ያለው ሚዲያ ገንቢ ሚና ተጫውቷል የሚል እምነት የለኝም። ግለሰቦችን ስም በማጥፋት የተወሰኑ ህብረተሰቦችን ከፍ በማድረግ ሌላውን በማንቋሸሽና በማጥላላት አንዱን የፖለቲካ አስተሳሰብ ሰማይ ጥግ ላይ በማድረስ ሌላውን ደግሞ እንዳይሸጥ እንዳይለወጥ አድርገው እስከ መሳደብ የሚደርሱ ሚዲያዎች አሉ። ይቅርታ ይደረግልኝና እሷ የምትመራው ሚዲያ ለኔ አንዱ ነው። በኔ ላይ ለምሳሌ አንድ ጊዜ የኦሮሞ ድርጅቶች በጋራ መግለጫ ሰጠን። ያንን መግለጫ እኔ አነበብኩ። እሷ የምትመራው ሚዲያ ያቀረበው ሁላችሁ ሰምታችሁታል፣ በደንብ ተከታትላችኋል። ያንን ሌሎች የኦሮሞ ድርጅቶች እንዳቀረቡት ሳይሆን እኔ ራሴ ጽፌ ለብቻዬ አፍልቄ የጻፍኩትና የራሴ አቋም ተደርጎ ከአንድ ወር በላይ ዘመቻ ተደርጎብኛል። ይሄ ነው ሚዲያ፣ እውነተኛ ሚዲያ ማለት። ይህንን ተገቢ አይደለም። ስሜ ዝናዬ በከንቱ ጥላሸት ተቀብቷል። ለዚህ አስተያየት እንድሰጥ ይፈቀድልኝ ብዬ ቢሮዋ ድረስ ሄጄ ጠይቄያለሁ። ማመልከቻም አስገብቻለሁ። ኮፒውንም ይዣለሁ በእጄ። ግን ሊረዱኝ አልፈለጉም። ይሄ ነው ሚዲያ። ግለሰቦችን እንደፈለጉ አድርገው ከትውልድ ስፍራዬ ጀምሮ ከዘሬ ጀምሮ ደደቦኜ ዩኒቨርሲቲ ማስተምር መሆኔ ሳይቀር ያ ሁሉ ተዘምቶብኝ ራሴን እንድከላከል አንድ ደቂቃ አልተሰጠኝ። ይሄ ነው ሚዲያ ማለት። ስለዚህ አሁንም አፍራሽ ሚዲያዎች አሉ ለሀገር የማይሆኑ። ይሄን በማድረግ እኔን አይደለም የሚመቱት፣ የኤዲቶሪያል ፖሊሲ አድርገው እኔን የሚከተለኝን ህዝብ ነው የሚያጠቁት። ይሄ እውነት ነው። ስለዚህ እንዲህ አይነት ሚዲያ እንደነበረና ዛሬም እንዳለ ዛሬም እንዳልተመለሱ ባለፈው ጊዜ ለመጨረሻ ጊዜ ያስተላለፉትን እንደውም ፍርድ ቤት ለመውሰድ ከዩቲዩብ ላይ እንደገና ዳውንሎድ አድርጌ ፍርድ ቤት ለማቅረብ ሞክሬ አንስተውታል። ያንን ባገኝ ኖሮ ጥሩ ነበር። እውነት ለመናገር እንዲህ አይነት ሚዲያዎች አሉ። ዛሬ ሀገርን የሚያፈርሱ ሚዲያዎች አሉ። አንድ የመጨረሻዋ አንተ ስለ ዶክተር ጫኔ ስለ አማራ ነው የሚያወራው፣ አንተ ስለ ኦሮሞ ነው የምታወራው፣ ስለ ኢትዮጵያ መቼ ነው የምታወሩት የሚል ነገር ነው። እኔ የተደራጀሁት የኦሮሞን መብትና ኢንትረስት ለማስጠበቅ ነው፣ ግን ሌላውን ለማጥፋት አይደለም፣ የሌላውን መብት ለመጋፋት አይደለም። ወንድሜ ዶክተር ጫኔም የአማራውን መብት ለማስከበር ነው። እዚህ ሁለታችን የተገኘ ነው ደግሞ ኢትዮጵያዊ በመሆናችን ነው። ቁጭ ብለን ለመደራደር ለመነጋገር እኔም የአማራን ህዝብ መብት ለመጠበቅና ለማስጠበቅ እሱም የኦሮሞን መብት ለመጠበቅና ለማስጠበቅ በሚቻልበት ሁኔታ ላይ አንድ የጋራ አገር መገንባት በምንችልበት ሁኔታ ላይ ለመወያየት ነው እዚህ የተቀመጥነው። እሱ አማራ ሆኖ እኔ ኦሮሞ
ኦሮሞ ሆኜ ነው የተገኘው። ማንነታችንን እውነተኛ ማንነታችንን ይዘን በመከባበር ስሜት ነው እዚህ የምንቀመጠው። ሀገርም የምንገነባው በዚህ መሰረት ነው። ስለዚህ የኢትዮጵያ ሴቶች ማህበር ወንዶችን ለማጥፋት የተደራጀ አይደለም ነው እንዴ? አይደለም። የኦሮሞ ድርጅት የአማራን ድርጅት ወይም የትግሬን ድርጅት ለማጥፋት አይደለም። የብሔር ድርጅቶችን እንደዚህ መመልከት መሰረታዊ የአስተሳሰብ ግድፈት ነው። መሰረታዊ ግድፈት ነው። ሀገሪቱን ለችግር የዳረጋት ክፉ አስተሳሰብ ነው። ብሔሮች አሉ፣ ብሔረሰቦች አሉ። እነዚህ መብታቸውን ለማስከበር ለኢንፎርሜሽን ቅርብ ስለሆኑ፣ ህዝቡ ለነሱ ቅርብ ስለሆነ፣ እነሱም ለህዝብ ቅርብ ስለሆኑ በአካባቢያቸው ያለውን ችግር ለመፍታት ቢደራጁ ይሄ ምንም ችግር የለውም። በዚህ መሰረት ነው እኛ የምንንቀሳቀሰው። ከማንም ኢንትረስት ከማንም ጋራ በጠላትነት የመተያየት የማንንም መብት የመጋፋት ፍላጎቱም የለን። አድርገንም አናውቅም፣ ወደፊትም አናደርግም። እኛ የምንወክለው ህዝብ መብቱ ሙሉ በሙሉ ይከበርለታል ብለን የምናምነው የሌሎችን ሙሉ በሙሉ ስናከብር